ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በኢትዮጵያ ህዝባዊ እንቢተኝነት ሊቀሰቀስ የሚችልበት ሁኔታ በቅርቡ ሊኖር እንደሚችል ተገለጸ። መጪውን አዲስ ዓመት መግባት ተከትሎ በተለያዩ የህብረተሰብ ክፍሎች የሚታየው መከፋትና ቁጣ ወደ አደባባይ ተቃውሞ ሊቀየር የሚችልበት እድል ሰፊ ነው ሲሉ አንድ ስማቸው እንዲጠቀስ ያልፈለጉ የአዲስ አበባ ዩኒቨርሲቲ የማህበራዊ ጉዳዮች ጥናት ከፍተኛ ተመራማሪ በተለይ ለአንከር ሚዲያ በላኩት ጽሑፍ ገልጸዋል። የጤና ባለሙያዎች ለሁለተኛ ጊዜ የሚያደርጉት ሀገር አቀፍ የሥራ ማቆም አድማ በመምህራን ተቃውሞ በነዳጅ ዋጋ መጨመር የተነሳ ከፍተኛ ችግር ውስጥ የገቡ የታክሲና የከባድ ተሽከርካሪ ባለቤቶችና ሹፌሮች እየተነጋገሩበት ያለው የሥራ ማቆም አድማ አርሶ አደሩ በታሪክ ታይቶም ተሰምቶም በማይታወቅ ሁኔታ የማዳበሪያ ዋጋ መናር የፈጠረበት የህልውና አደጋን ተከትሎ የተፈጠረው ቁጣ በአጠቃላይም በሸቀጦች ዋጋ መናር ምክንያት ማህበረሰቡ ከሚሸከመው በላይ የሆነበት የኑሮ ውድነትና አገዛዝ ወለድ የሰላም እጦት በቅርብ ጊዜ ህዝባዊ ቢተኝነት እንዲቀሰቀስ እንደሚያደርጉ ነው ተመራማሪው በጽሑፋቸው ያመለከቱት። የአብይ አህመድ አገዛዝ ከመፍትሄ ይልቅ ችግሩን ይበልጥ የሚያባብሱ እርምጃዎችን እየወሰደ መሆኑ ህዝባዊ እንቢተኝነቱን አይቀሬ እያደረገው ነው ያሉት የማህበራዊ ጉዳዮች ተመራማሪው በከተሞች የሚታየው ከፍተኛ የኑሮ ውድነትና ስራ አጥነት ህዝቡን ምሬት ውስጥ ከቶታል። በፕሮፓጋንዳ የማይሸፈን በጊዜያዊ ማስተንፈሻ እርምጃዎች የማይደበቅ ህዝባዊ ቁጣ ሊፈነዳ ከጫፍ ደርሷል ሲሉም በጽሑፋቸው አመልክተዋል። የአብይ አህመድ አገዛዝ የህዝብን ትኩረት ለማስቀየስ ጦርነትን ጨምሮ የተለያዩ አጀንዳዎችን በመፍጠር በሚቆጣጠራቸው የመገናኛ ብዙሃንና በየዕለቱ በሚካሄዱ መንግስታዊ ድግሶች የመጣውን የህዝብ እንቢተኝነት ለማስቀረት ከፍተኛ ርብርብ እያደረገ መሆኑንም ጠቅሰዋል። ይህ በእንዲህ እንዳለ በአዲስ አበባና አካባቢው መጠነ ሰፊ አሰሳና ፍተሻ እንደሚካሄድ ተገለጸ። የአብይ አህመድ አገዛዝ በክረምቱ የሚፈጠር የተቃውሞ ንቅናቄ ይኖራል በሚል ስጋት አዲስ አበባን በአራቱም አቅጣጫዎች ጊዜያዊ የፍተሻ ኬላዎችን በማቋቋም ጭምር ከተለያዩ አቅጣጫዎች ወደ አዲስ አበባ የሚገቡና የሚወጡ መንገደኞች ላይ ከፍተኛ ፍተሻ ሊካሄድ መሆኑን ነው ያገኘነው መረጃ የሚያመለክተው። ከመሃል አዲስ አበባ የሚጀምረው ፍተሻ ከአዲስ አበባ ሁሉም መውጫና መግቢያ ኬላዎች ላይ እስከ መስከረም ወር ድረስ የሚቀጥል ጥብቅ ፍተሻ እንደሚጀምር ነው በፌዴራል ፖሊስ ኮሚሽን የተሰጠው መግለጫ የሚያመለክተው። የአብይ አህመድ አገዛዝ በተያዘው የክረምት ወቅት የህዝብ ተቃውሞ ይቀሰቀሳል፣ መንግስታዊ ግልበጣ ለማድረግ የተቀናጁ ኃይሎች በተያዘው ክረምት ጥቃት ሊከፍቱ እንደሚችሉ በደህንነት መስሪያ ቤቱ ደርሼበታለሁ በማለት በማንኛውም መንገድ የብልጽግናውን መንግስት ለመጣል የተነሱ ኃይሎችን ለማስወገድ ከምንጊዜውም በላይ መረባረብ ይገባናል የሚል አቋም ላይ መድረሱን ባገኘነው መረጃ ላይ ተመልክቷል። ማህበራዊ ድረገጾችን በመጠቀም ለአመጽ ቅስቀሳ የሚያደርጉ አካላትን አድኖ ለመያዝ የተጠናከረ የጅምላ ፍተሻና የእጅ ስልክ ብርበራ እንደሚደረግ በዛቻና ማስፈራሪያ ጭምር የተቀላቀለ መግለጫ የፌዴራል ፖሊስ ኮሚሽን የሰጠ ሲሆን በውጭ የሚገኙ የአገዛዙን ተቃዋሚዎች ጭምር እርምጃው እንደሚመለከታቸው አስታውቋል። በአዲስ አበባ ይካሄዳል ስለተባለውና ሰሞኑንም በተለያዩ አካባቢዎች ስለተጀመረው ጥብቅ ፍተሻና አሰሳ በተመለከተ የዘውትር ተሳታፊያችን ዝርዝር መረጃውን ሊያካፍለን መስመር ላይ ይገኛል። እንግዲህ ጠበቅ ያለ መግለጫ ነው የሰጠው የፌዴራል ፖሊስ ኮሚሽን ኮሚሽነር ደመላሽ ገብረ ሚካኤል። በቅርቡ ነው ደመላሽ ገብረ ሚካኤል በኢትዮጵያ በየትኛውም አካባቢ ሰው በነጻነት መንቀሳቀስ ይችላል ያለ አንዳች ፍርሃትና ስጋት የሚል መግለጫ የሰጠው። አንድ ወር እንኳን ሳይሞላው ነው በአዲስ አበባ ከፍተኛ ስጋት እንዳለ በመግለጽ ፍተሻና ጥብቅ ቁጥጥር ሊደረግ እንደሚችል በራሱ በመንግስት የጸጥታ ተቋም እየተገለጸ የሚገኘው ምንድነው የሆነው? ምን እየተደረገ ነው? አዲስ አበባ ሀገርና በህዝብ ላይ ወንጀል የሚሰራ መንግስት በጨለማ የተቀመጠ ድንጋይ አንበሳ ነው የሚመስለው። በእንዲሁ በጠራራ ፀሐይም ራሱ ስጋት ውስጥ ነው የሚወድቁት። ይሄ ሐምሌ 17 የፌዴራል ፖሊስ ኮሚሽን ጀነራል ደመላሽ ገብረ ሚካኤል ከብሔራዊ መረጃና ደህንነት ከመከላከያ ሰራዊት ከፍተኛ መኮንኖች እንዲሁም ከሪፐብሊካን ጋርድ አመራሮች ከኢንሳ ተቋም ሰራተኞች እንዲሁም ከአዲስ አበባ ፖሊስ ኮሚሽን ከፍተኛ አመራሮች ጋር በመሆን ስብሰባ አድርጓል። ህግና ስርዓትን ተከትለን የሀገራችን ሰላምና ደህንነት ለማረጋገጥ የበኩላችን እንወጣለን በማለት መግለጫ ሰጥተዋል። እንግዲህ ከተለመደው አሰራር በመውጣት
ይላል ዘመናዊ አሰራርን በመዘርጋት በከፍተኛ ደረጃ ቴክኖሎጂን የሚጠቀም ዘመናዊ ትጥቅ የታጠቀ የሀገርን ሰላምና ደህንነት በማስከበር ለመንግስትና ለህዝብ አለኝታ የሆነ የወንጀል መከላከል ተቋም መገንባት ነው ዋነኛ ዓላማው በማለት የሰብአዊ መብትን የሚያከብር ፖሊሳዊ ስነ ምግባርን የተላበሰ ከሌብነት የጸዳ የምርምር ስራ እየተሰራ እንደሚገኝና በ2022 ዓ.ም ከአፍሪካ ምርጥ 5 የፖሊስ ተቋማቶች ውስጥ የኢትዮጵያ ፌደራል ፖሊስን ዋነኛ 5 እስከ 5 ባሉት ደረጃዎች ውስጥ ለማሰራት ስራ እየተሰራ ነው በማለት የገለጸ ነገር ግን በሌላ ወገን ደግሞ የሶሻል ሚዲያ ተጠቃሚዎችን በተለይ ጠቅላይ ሚኒስትሩና የብልጽግና አመራሮችን የሚተቹ ኃይሎች በተለይ በፌስቡክ በሌሎች ማህበራዊ ድረገጾች ላይ የሚሰሩ ግለሰቦችንና ለማደን እና ለማፈን ሞባይሎቻቸውን ለመበርበር እቅድ እንዳለው በእቅዱ በተለይ በሶሻል ሚዲያ መንግስትን የሚያጥላሉ ግለሰቦችና ቡድኖችን በማደን ለፍርድ ለማቅረብ በሀገሪቱና ኢቨን በሌሎች ሀገሮች የሚሰሩ አካላትን ራሱ ከሌሎች ሀገሮች ጋር በመተባበር ይህንን የሚዲያ ፕሮፓጋንዳ ስራቸውን እንዲያቆሙ ለማድረግ ከፍተኛ ዝግጅት እንዳደረግን ብሎ ነው የገለጸው። እንዲሁም በአዲስ አበባ የመውጫ የፍተሻ ጣቢያዎችን በአዲስ መልክ በማቋቋም ጸረ ሰላም ያላቸውን ኃይሎች ለማደን ከሐምሌ ጀምሮ እስከ መስከረም 30 የሚዘልቅ ፍተሻ በጣም በተጠናከረ ሁኔታ ነው ስራ ለመጀመር ያቀዱት። እንግዲህ ከዚህ በፊት በተሰጡት መግለጫ አማካኝነት ከሌብነት የጸዳ ሰብአዊ መብትን ያከበረ እና ዘመናዊ መሳሪያዎችን የሚጠቀም የፌደራል ፖሊስ ለመገንባት እንቅስቃሴ እያደረግን ነው እያለ ነገር ግን ዜጎችን በማህበራዊ ድረገጽ ሀሳባቸውን በነፃነት እንዳይገልጹ ለማድረግ ከፍተኛ አፈና ለመፈጸም ዝግጅት እንዳደረገ ነው መረጃዎች እየገለጹ ያሉት። በዚህ አጋጣሚ የአዲስ አበባ ይሁን በተለያዩ የክልል ከተሞች ላይ የሚንቀሳቀሱ ኢትዮጵያውያን በተለያዩ የፌስቡክ እና በተለያዩ የማህበራዊ ድረገጾች ላይ መረጃዎቻቸውን ለጊዜው ሰውረው ማቆየት እንዳለባቸው ማሳሰቢያ መስጠት እፈልጋለሁ። እንግዲህ ደመላሽ ገብረ ሚካኤል ከኢትዮጵያ ፌደራል ፖሊስ ከፍተኛ ኃላፊዎች፣ ከመከላከያ ከፍተኛ መኮንኖች፣ ከውጭ ጉዳይ ሚኒስቴር፣ ከሪፐብሊካን ጋርድ አባላት፣ ከብሔራዊ መረጃና ደህንነት ከአዲስ አበባ ፖሊስ ጋር በመተባበር የእንግዳ ማረፊያዎችን ጨምሮ በበርካታ የከተማዋ ቦታዎች ላይ ጥብቅ ፍተሻ ለማድረግ እንዳቀደ በይፋ ተናግሯል። በተለይ አብይ አህመድ የመጪውን ክረምት ወራት አዲስ አበባ ላይ ችግር ይፈጠራል በማለት ከፍተኛ ስጋት ላይ ሲሆን በከተማዋ በሁሉም አቅጣጫዎች መግቢያ በሮች አዳዲስ በጣም የተጠናከረ ፍተሻዎችን የፍተሻ ጣቢያዎችን በማቋቋም በመሀል ከተማም እንዲሁ እስከ መስከረም 30 ድረስ የተጠናከረ ፍተሻ በማድረግ በፌስቡክ በሌሎችም የማህበራዊ ድረገጾች ላይ መንግስትን የሚያጠላሉ ነገሮችን የሚጽፉ ወይንም ላይክ እና ሼር የሚያደርጉ አካላትን አፍኖ እንደተለመደው ድብደባና ግድያ፣ ዘረፋ ለመፈጸም እቅድ እንዳለው ነው። ከዚህ በፊት እንደሚታወቀው የፌደራል ፖሊስም ይሁን አጠቃላይ የኢትዮጵያ መንግስት ወይም የብልጽግና መንግስት የጸጥታ ኃይሎች በዋነኝነት ዘርፋችሁ ብሉ እስከሚባሉ ድረስ የሞባይል እያንዳንዱ ዜጋ በጎዳና ላይ በሚንቀሳቀስበት ወቅት 4 እና 5 በመሆን ወጣቶችን በማፈን ሞባይላቸውን በመቀማት በሞባይላቸው ላይ ያለውን የፋኖ የሚደግፍ ዘፈን ወይንም በፋኖ ኃይሎች ላይ የሚጠቅሱ ጽሁፎችን ላይክ እና ሼር አድርጋቸዋል በማለት አፍነው ወዳልታወቀ ስፍራ ይወስዷቸዋል። ወይንም መልካም ፖሊሶች ከሆኑ ሞባይላቸውን ቀምተው ይሸጡባቸዋል። ከኪሳቸው ላይ ያለን ገንዘብ ይዘርፏቸዋል፣ ይደበድቧቸዋል። ይሄ የተለመደ አሰራር ነው። ነገር ግን እነሱ እያሉ ያሉት ዘመናዊ ፖሊስ ለመገንባትና የአዲስ አበባን ከተማ ጸጥታ ለማስጠበቅ ሰብአዊ መብት ሳይጣስ ከፍተኛ እንቅስቃሴ እናደርጋለን ያሉት ውሸታቸውን ነው። በኢትዮጵያ ሕዝብ ላይ ከፍተኛ የሆነ የሰብአዊ መብት ጥሰት እየፈጸመ ያለ ተቋም ስለሆነ ይሄንን መልካም የሚመስል ማዘናጊያ መግለጫ አይቶ የአዲስ አበባ ወጣት ከፍተኛ ጥንቃቄ ማድረግ እንዳለበት እና ከተለመደው በተለየ ሁኔታ ጭፍጨፋ ለመፈጸምና ዘረፋ፣ እስራት ለመፈጸም ዝግጅት እያደረገ እንደሆነ ነው የደረሰኝ መረጃ የሚያመላክተው። መሳይ
በሌላ በኩል መንግስት ለወታደራዊ አገልግሎት ከሚጠቀማቸው ድሮኖች ሌላ ማንኛውም አካል ለሲቪል አገልግሎት ድሮን መጠቀም የማይችልበት ክልከላ ተግባራዊ መደረጉ ተገለጸ። ከእንግዲህ በየትኛውም የኢትዮጵያ ሰማይ ስር ከመንግስት ድሮኖች ውጪ ለሌሎች ስራዎች በሰማይ ላይ ድሮን ማብረር እንደማይቻል ነው ከደረሰን መረጃ ለማወቅ የተቻለው። የአብይ አህመድ አገዛዝ የክረምቱ ወቅት የተለያዩ ኃይሎች ድሮንን በመጠቀም በመንግስት ቁልፍ የፖለቲካና ወታደራዊ ተቋማት ላይ ጥቃት ሊሰነዝሩ ይችላሉ የሚል ስጋት መኖሩን ተከትሎ ጥብቅ ቁጥጥር ማድረግ የጀመረ ሲሆን በተለይም መንግስታዊ ቁልፍ ይዞታዎችን በድሮን ለመምታት በፋኖ ኃይሎች በኩል ዝግጅት እየተደረገ ነው የሚል መረጃ ለአገዛዙ የስለላ ተቋማት እንደደረሳቸው ለማወቅ ተችሏል። በአዲስ አበባ ኮተቤ አካባቢ የተቋቋመው የጸረ ድሮን መሳሪያ ማንኛውንም አይነት የድሮን በረራ ለመቆጣጠር የሚያስችል እንደሆነ ተመልክቷል። ሆኖም ከድሮን ቴክኖሎጂ መስፋፋትና መጠናከር ጋር ተያይዞ በአብይ አህመድ አገዛዝ አቅም ደረጃ የሚደረገው የመከላከል እርምጃ ውጤት ይኑረው አይኑረው በግልጽ የሚታወቅ ነገር የለም። የዘውትር ተሳታፊያችን መረጃውን በተመለከተ በቀጥታ ያገኘውን ሊያካፍለን መስመር ላይ ይገኛል። እንግዲህ ከወታደራዊ እንቅስቃሴዎች ውጪ ህብረተሰቡ የሚጠቀምባቸውን ድሮኖች እንግዲህ እያሰሰ የሚለቅምና የሚወርስ ግብረ ኃይልን ማቋቁሞ እንቅስቃሴ መጀመሩን ነው የተሰማው። እንደው ስጋቱ ምንድነው? በቅድሚያ መረጃውን እንግዲህ ሰብስበሃል። የደረሰ መረጃ ተመልክተ ከምን አንጻር ነው እነዚህን ድሮኖች ለወታደራዊ አገልግሎት የማይውሉ ህብረተሰቡ በተለመደ እንቅስቃሴ የሚጠቀምባቸውን ድሮኖች አነስተኛ ድሮኖች ለመውረስና ለመልቀም የተዘጋጀበት ምክንያት ምንድነው ማለት እንችላለን? መሳይ የስርዓቱ ቁንጮ የሆነው ጠቅላይ ሚኒስትር አብይ አህመድ ለበርካታ ጊዜ በፓርላማው በጠቅላይ ሚኒስትር ጽህፈት ቤት ውስጥ ሚኒስትሮችን ሰብስቦ ለበርካታ ጊዜ እሺ ዓመት መሳሪያ አስተው የሚዋጉ ኃይሎች እሺ ዓመት ብትዋጉ አታሸንፉንም በማለት በጣም በልበ ሙሉነት እየተናገረ የነበረ ስርዓት ነው። የኢታማጆር ሹሞችም አጠቃላይ ወታደራዊ ሹማምንቶችም ከፍተኛ መሪዎችም ቢሆኑ የፋኖ ኃይሎች 90% ሙሉ በሙሉ ጠፍተዋል። አሁን በየጥሻው በየቤተ ክርስቲያኑ በየጉሬው ተደብቀው ነው የሚገኙት። 2 ወር ውስጥ ሙሉ በሙሉ አጥፍተን በተለይ በአማራ ክልልን ተሰማርቶ የሚገኘውን የመከላከያ ሰራዊት አስወጥተን በክልሉ የጸጥታ ኃይል እናስጠብቃለን በማለት በተናገረ ማግስት በበርካታ ከተሞች ላይ ጥቃት ተፈጽሞበት አሁን ነገሩ ከቁጥጥር ውጭ እንደወጣና በተለይ ደግሞ ከዚህ በተጨማሪ በኦሮሚያ ክልል እየተደረጉ ያሉ ከኦላ ጋር እየተደረጉ ያሉ ውጊያዎች አንዳንዶች የኦላ አመራሮች ወይም የኦሮሞ ነጻነት ሰራዊት አመራሮችን በድለላ ስልጣን በመስጠት ገንዘብ በመስጠት ወደ አዲስ አበባ በማምጣት ለማብረድ ሙከራ ያደረገ ቢሆንም ይሄ ነገር አልተሳካለትም። ስለዚህ ነገሩ በጣም እየገፋ ወደ አዲስ አበባ በመንግስት ላይ የጸጥታ ችግር ሊፈጥር የሚችልና ነገሩ እየገፋ በመምጣቱ ምክንያት ስርዓቱ ከፍተኛ መረበሽ ውስጥ ነው ያለው። ስለዚህ እያንዳንዷን ቀዳዳ መድፈን ነው የሚፈልገው። ነገሩ ቀዳዳውን ቢደፍነው ከመሸነፍ የማይቀርለት መሆኑን በበርካታ ምክንያቶች መግለጽ ቢቻልም ነገር ግን በአዲስ አበባ በተለይ የብሔራዊ መረጃና ደህንነት ከፌዴራል ፖሊስ ኮሚሽን ጋር በመተባበር በከተማዋ በተለያዩ ድርጅቶች ባለቤትነት ለፊልም ቀረጻ የሚያገለግሉ ትንንሽ ድሮኖችን በዚህ ሳምንት ጀምሮ ከድርጅቶችን እየቀማ እንደሚገኝና በተለይ ኮተቤ በሚገኘው የደህንነት መስሪያ ቤት ግቢ ውስጥ አንቲ ድሮን በመትከል በአዲስ አበባ የሚንቀሳቀሱ ድሮኖች ለፊልም ቀረጻ ሊሆን ይችላል። በተለይ በዋናነት የሃይማኖት ተቋማት ለሃይማኖት ክብረ በዓል ወቅት የህብረተሰቡን ዝማሬ መላእክትን ይሁንም ሌሎችንም የሃይማኖት ስርዓቶችን ለመቅረጽ በፍቃድ የገቡ ድሮኖች እንዲሁም የፊልም ባለሙያዎች ወይም ካምፓኒዎች ለፊልም ቀረጻ አገልግሎት የሚውሉ የትንንሽ ድሮኖችን ኤምባሲዎችም እንደዚሁ የኤምባሲዎቻቸውን ደህንነት እና የቅጥር ግቢያቸውን ለመጠበቅ በግቢያቸው ብቻ እንቅስቃሴ የሚያደርጉ አነስተኛ ድሮኖች የእርዳታ ሰጪ ድርጅቶች አጠቃላይ ክትትልና ቁጥጥር ለማድረግ የሚጠቀሙበት እንዲሁም ዩኒቨርሲቲዎችና የምርምር ተቋማት የምርምር ማዕከላቶችን ለመቆጣጠር ዳታ ለመሰብሰብ እንዲሁም አጠቃላይ የሳይንሳዊ ስራዎችን ለመስራት የሚያገለግሉ ድሮኖችን ከመነሻቸው ሲነሱ እነዚህ አንቲ ድሮን የሚባሉ ኮተቤ የተገጠመው መሳሪያ ሲነሱ መረጃ ይሰጣቸዋል፣ የሲግናል ይሰጣቸዋል። በዚህ አካባቢ ድሮን ተነስቷልና
ሂድና ያዝ ይለዋል። ስለዚህ የመረጃና ደህንነት ኃይሎች እና የፌደራል ፖሊሶች በጋራ በመቀናጀት እየሄዱ እነዛን ድሮኖች እየለቀሙ ነው የሚገኙት። ይሄ የሚያሳየው የብልጽግና መንግስት ከፍተኛ ስጋት ላይ መውደቁን ነው የሚያመለክተው። በአጠቃላይ ሲፈራው የነበረው ወይንም ሲዝትባቸው የነበሩት የፋኖ ኃይሎች እንዲሁም የኦሮሞ ነጻነት ሰራዊት ከተለያየ አቅጣጫ ወደ አዲስ አበባ እየተቃረቡ በመጣታቸውና የመከላከያ ሰራዊቱን በአጠቃላይ የመዋጋት ሞራሉ እየቀነሰና እየፈረሰ እጁን ለፋኖ ኃይሎች እንዲሁ ለኦላ እየሰጠ በመሆኑ ስርዓቱ ከፍተኛ ስጋትና ፍርሃት ውስጥ እንደወደቀና ይሄን ስጋትና ፍርሃት ለማስወገድ ያገኘውን አጋጣሚ ሁሉ ለስርዓቱ አስቸጋሪ ናቸው ወይ የሚላቸውን ማንኛውንም ነገር ለማድረግ ዝግጅት አድርጎ ወደ ተግባራዊ እንቅስቃሴ እንደገባ ነው የሚያሳየው። በአማራ ፋኖ ሁለቱ አደረጃጀቶች በተለያዩ ቀጠናዎች እየተደረጉ ያሉት የህልውና ተጋድሎዎች ተጠናክረው ቀጥለዋል። የአማራ ፋኖ ብሔራዊ ኃይል ጎንደር፣ ሸዋና ወሎ ላይ በርካታ አውደ ውጊያዎች ማድረጉን አስታውቋል። የአማራ ፋኖ ህዝባዊ ድርጅት በተመሳሳይ በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ያደረሱ ጥቃቶችን መፈጸሙን ለአንከር ሚዲያ በላከው መረጃ ላይ ገልጿል። በዛሬው ዕለት በጎጃም በደቡብ አቸፈር ሐሙሲት እነማይ ወይራ ላይ ከፍተኛ ውጊያ እየተደረገ እንዳለም ከአማራ ፋኖ በጎጃም የተገኘው መረጃ ያመለክታል። ያለፉትን 2 ቀናት መረጃዎችን በመሰብሰብ የዘውትር ተሳታፊያችን ያዘጋጀውን ሪፖርት ቀጥሎ ያቀርብልናል። የአማራ ፋኖ ብሔራዊ ኃይል ከጎንደር ከተማ አቅራቢያ የዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር ድልበር ብርጌድ ከማክሰኝት ከተማ ተነስቶ ወደ በለሳ ሲጓዝ በነበረ የአገዛዙ ጦር ላይ ድንዘዛ በተባለ ቦታ ላይ የፋኖ ኃይሎች የደፈጣ ጥቃት በመፈጸም ከፍተኛ ጉዳት ደርሶበት የበለሳ ከተማን ለመያዝ እንቅስቃሴ ሲያደርግ የነበረው የመከላከያ ሰራዊት ተመቶ ወደ መጣበት እንዲመለስ መደረጉንና ሲጓዝበት የነበረው የመከላከያ ኮንቮይ ወታደራዊ መኪኖች ተመተውበት ተቃጥለው እንዲሁም ከፍተኛ ምርኮኛና የሰራዊት ሙት ደርሶበት ስንቅና ትጥቁን አስረክቦ ወደ መጣበት ወደ ማክሰኝት ከተማ እንዲመለስ መደረጉን ነው ከተያይዞ የደረሰን ዜና የሚያመላክተው። በዚህ ድንዘዛ በተባለች ቀበሌ ላይ የደፈጣ ጥቃት የፈጸመው የአማራ ፋኖ ብሔራዊ ኃይል በፈጸመው ማጥቃት ከ25 በላይ የክላሽ ጥቁር ክላሽ መማረክ መቻሉን ተመላክቷል። የአማራ ፋኖ በጎጃም በምስራቅ ጎጃም ባሶ ሊበን ወረዳ ኮርክ ከተማ ላይ ከፍተኛ ጥቃት ፈጽሟል። የአዲስ አለማየሁ 7ኛ ክፍለ ጦር አብራጅት ብርጌድ በከተማዋ ሰፍሮ በነበረው የአገዛዙ ጥምር ጦር ላይ ጥቃት በመፈጸም የአብራጅት ብርጌድ በ3 አቅጣጫ የነበረው ምሽግ ሙሉ በሙሉ አጥቅቶ ከተማዋን ተቆጣጥሯል። የኮርክ ከተማን በተቆጣጠረበት ሰዓት በተደረገው ውጊያ የተሸነፈው የአገዛዙ ጦር ጊዮርጊስ ቤተክርስቲያን ውስጥ በመግባት ራሱን የተከላከለ ሲሆን የፋኖ ኃይሎች ቤተክርስቲያንን አንመታም በማለት ከተማዋን ብቻ በመቆጣጠር ሰራዊቱን በማረጋጋት ላይ እንደሆኑና እጅ እንዲሰጥ እየጠየቁ መሆኑን ዘግይቶ የደረሰን ዜና ያመለክታል። በተደረገው ውጊያ ከ26 በላይ የመከላከያ ሰራዊት አባላት ሲደመሰሱ ከ31 በላይ ማቁሰል ሲቻል በርካታ የሰራዊቱ ተኳሾችና ክላሽንኮቭ ጨምሮ ስናይፐርና ብሬኖችን መማረክ መቻላቸውን ነው ተያይዞ የደረሰኝ መረጃ የሚያመላክተው። የጎጃም አገው ምድር 3ኛ ክፍለ ጦር ከኢስማላ ከባላንክና ከሊበን ተወጣጦ ወደ አምበሽን ሲጓዝ የነበረው የመከላከያ ሰራዊት የቢትወደድ አያሌው መኮንን ብርጌድ የደፈጣ ጥቃት በመፈጸም በአገዛዙ ጦር ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሶበት የአምበሽን ከተማ ላይ ደርሶ የነበረው የመከላከያ ሰራዊት ወደ ሊበን ከተማ እንዲመለስ መደረጉን ተያይዞ የደረሰን ዜና ያመለክታል። በሌላ ዜና የ5ኛ ክፍለ ጦር ገረመው ወንዳወቅ ብርጌድ በቋሪት ወረዳ ቅስቀሳ በተባለ ቀበሌ ላይ በተደረገ ማጥቃት ከፍተኛ ጉዳት እንደደረሰበት ተያይዞ የደረሰን ዜና ያመለክታል። ይህ በእንዲህ እንዳለ በደቡብ ጎንደር ከ5 ቀን በፊት በደቡብ ጎንደር የምትገኘውን የታሽጋይንት ወረዳ ዋና ከተማ አረብ ገበያ ላይ በተደረገ ከባድ ትንቅንቅ
የመከላከያ ሰራዊቱ ተመቶ ወደ ደብረታቦር ከተማና ወደ ንፋስ መውጫ ከተማ የሸሸ ቢሆንም ተመልሶ ከተማዋን ለመያዝ እንደገና ተደራጅቶ መልሶ ለመያዝ ሙከራ ያደረገው የመከላከያ ሰራዊት አባላት እንዲሁም ሸጋው ማርዬ በተባለ ጫካ ውስጥ የአድማ ብተናና የሚሊሻ አባላት ተደብቀው በመቆየት ከተማዋን ለመቆጣጠር ከፍተኛ ጥረት ያደረጉ ቢሆንም በርካታ የጠላት ኃይል ተደምስሶ ከተማዋን ለመያዝ ያደረገው ጥረት ሳይሳካለት ቀርቷል። በሚሊሻ በፖሊስ በአድማ ብተና ኃይሎች ላይ ጥቃት ደርሶ ከፍተኛ ጉዳት የደረሰባቸው ሲሆን በተለይ ታጠቅ ከፍተኛ ሁለተኛ ደረጃ ትምህርት ቤት ላይ መሽጎ የነበረው የአድማ ብተና ኃይል ሙሉ በሙሉ ተመቶ ታች ጋይንትን ሙሉ በሙሉ ማጽዳት መቻላቸውን የአማራ ፋኖ ብሔራዊ ኃይል አስታውቋል። ወደ ላይ ጋይንትም እንዲሸሽ ተደርጓል በማለት የፖሊስ ኃላፊዎችን ጨምሮ ብዛት ያለው የመከላከያ ሰራዊት አባላት መመታቱን ገልጸዋል። ይህ በእንዲህ እንዳለ የአገዛዙ 104ኛ ክፍለ ጦር 4ኛ ሻለቃ አባል የሆኑት የሪፐብሊካን ጋርድ አባላት አንድ ስናይፐርና አንድ ክላሽ በመያዝ የምስራቅ አማራ ቀጠና አሳምነው ክፍለ ጦሩን መቀላቀላቸውን አስታውቀዋል። የ104ኛ ኮማንዶ ኃይሎች በዋጃ ከተማ መሽጎ የሚገኝ ሲሆን አሁን እጃቸውን እንዲሰጡ ምክንያት ለበርካታ ጊዜ በውጊያ በመከርማችንና አሁንም ተጨማሪ ውጊያዎችን ከትግራይ ኃይሎችና ከኤርትራ ጋር ለማድረግ ከፍተኛ ዝግጅት እያደረገ በመሆኑና የውጊያ መሰላቸት በሰራዊቱ ላይ በመምጣቱ ምክንያት መዋጋት አንፈልግም በማለት ስናይፐርና ክላሽ በመያዝ ያሳምነው ክፍለ ጦርን መቀላቀል ችለዋል። ይህ በእንዲህ እንዳለ የኮሎኔል ታደሰ ሙሉነህ 1ኛ ክፍለ ጦር 4 ክላሽን በመያዝ 4 የመከላከያ አባላት እጃቸውን መስጠታቸውን ገልጸዋል። እንዲሁም የቀንጌታ የወፍታዬ ንጉሴ 6ኛ ክፍለ ጦር የስነን አባጅሜ ብርጌድ 9 የመከላከያ ሰራዊት አባላት ከነትጥቃቸው መቀላቀላቸውን አስታውቀዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊኮር መብረቁ ክፍለ ጦር ከሸዋን ግዛው ክፍለ ጦር ጋር በጋራ በመሆን በከለላ ወረዳ ስር የሚገኙ ከተሞችን ደገር፣ ቅዳም ገበያ፣ ሻፊ፣ ቆርኪ፣ አቤት ውሃ፣ ቲርቲራ ከተሞችን ማምሻውን በተደረገው ማጥቃት ከተሞችን ሙሉ በሙሉ መቆጣጠራቸውን አስታውቀዋል። በዚህ ውጊያ 2 የአገዛዙ ጦር ወታደራዊ ተሽከርካሪዎች ሲማረኩ በሰራዊቱ ላይ ከፍተኛ ቁሳዊና ወታደራዊ ኪሳራ መድረሱን አያይዘው ገልጸዋል። የአገዛዙ ጦር እነዚህን ቦታዎች ለቆ ወደ ከለላ ከተማ የሸሸ ቢሆንም የፋኖ ኃይሎች ተከታትለው እያጠቁ ይገኛሉ ተብሏል። አሁን ዘግይቶ በደረሰን ዜና መሰረት ዛሬ የአፋሕድ ወሎ ቤተ አማራ ጠቅላይ ግዛት ዕዝ ስር የሚገኙ ልዩ ተወርዋሪ ክፍለ ጦር፣ ጽናት ክፍለ ጦር፣ መቅደላ ክፍለ ጦር፣ ንጉስ ሚካኤል ክፍለ ጦር ከአባይ ሸለቆ ብርጌድ ጋር በመቀናጀት የከለላ ወረዳን ሙሉ በሙሉ ተቆጣጥሯታል። የተማም ብርጌድ አስቀድሞ የልጓማና ቲርቲራ ከተሞችን በመቆጣጠር የአገዛዙን ጦር በመቁረጥ የሸዋን ግዛው ክፍለ ጦር ደግሞ የደገር ከተማን በመቁረጥ ታላቅ ጀብዱ ፈጽመዋል ተብሏል። በመጨረሻም ጽናት ክፍለ ጦርና መቅደላ ክፍለ ጦር በጋራ ከለላ ከተማን ለመቆጣጠር ችለዋል። የተገኘው ድል አሁን ገና ያለቀ በመሆኑ አጠቃላይ የተገኘውን ወታደራዊና ቁሳዊ ድሎችን ለመግለጽ የማይቻል በመሆኑ በሚቀጥለው የምናቀርብ ይሆናል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የሻለቃ ዘመቻ ኦፕሬተር እና አንድ ተጨማሪ ኃይል ፋኖን ተቀላቅሏል። የሰሜን ምስራቅ ዕዝ 58ኛ ክፍለ ጦር አባሎች 3 ክላሽና 2 የመገናኛ ሬዲዮኖችን በመያዝ የዞብል አምባ ክፍለ ጦርን ተቀላቅለዋል ተብሏል።